መካረር ምክንያት ቢቢሲ ሰፋ ያለ መረጃ እያወጣ ይገኛል። ኢትዮጵያ የጦር አመራሮቿ ፉከራና እንደዚሁም ደግሞ የተለያዩ ዛቻዎች ወደ ጦርነት እንዳያመሩ ቢቢሲ ስጋት አለን ሲል ነው መረጃውን ሰፋ አድርጎ ይዞት የወጣው። እንደሚታወቀው በኢትዮጵያና በትግራይ ክልል ከፍተኛ ውጥረት ነግሷል። በእነዚህ በሁለቱ እንግዲህ ጦርነት ከተቀሰቀሰ በኤርትራም ጦርነት እንደተከፈተ ይሆናል ስትል የኤርትራ ፕሬዚዳንት ኢሳያስ አፈወርቂ መግለጻቸውን ተከትሎ እንግዲህ ብዙዎች የተነጋገሩበት ይገኛሉ። በትግራይ ክልል ጦርነት የሚከፈት ከሆነ የፌዴራል መንግስት የሚከፍት ከሆነ ኤርትራም በይፋ ወደ ጦርነቱ ትቀላቀላለች ማለታቸው ብዙዎችን እያነጋገረ ይገኛል። እነዚህ ሁለት ሀገሮች እንግዲህ በቀይ ባህር ጉዳይ በከፍተኛ ውዝግብ ላይ ይገኛሉ ነው የተባለው። ግብጽ አንድ አነጋጋሪ ነገር ይዛ ወጥታለች። ኢትዮጵያ ከፍተኛ ውሃ ያለው መጠን ለቀብኛለች ስትል ክስ መስርታለች። 700 ሚሊዮን ሜትር ኪዩብ የተለቁብኛል ያለችው በዚህ ወር ማለት ነው። መስከረም ላይ 400 ኪዩብ ነበረ። ቀጣይም እንደዚሁ ወደ 500 ኪዩብ ነበር። አሁን ህዳር ላይ 700 ሚሊዮን ሜትር ኪዩብ ውሃ ተለቆብኛል ብላ ከሳለች። ከመስከረም ጀምሮ የውሃ መጠኑ እየጨመረብኝ ነው ያለችው። መስከረም ላይ የነበረውን ውሃ መጠን አሁን ላይ ሲታይ ወደ 4 እጥፍ ወደ 3 እጥፍ አካባቢ ይሆናል ነው ያለችው ግብጽ እንግዲህ ማለት ነው። በቀን በአማካይ ወደ 180 ሚሊዮን ሜትር ኪዩብ ውሃ እየተለቀቀብኝ ነው፣ ይህም ከፍተኛ አደጋ ሊጥልብኝ ይችላል ስትል ቅሬታዋን አቅርባለች። እንደዚሁም የአስዋን ግድብ ለመልቀቅም ተገድጃለሁ ስትል ነው ቅሬታ ያቀረበችው። የግብጽ የውሃና የመስኖ ጉዳዮች ሚኒስትር ነው ይህንን ይፋ ያደረገው። ሌላኛው መረጃችን የሚወርደው ቀይ መስቀል ነው። ወደ 18 ሺህ የሚሆኑ ሰራተኞች እንዳሉት ይታወቃል። ቀይ መስቀል ከዛ 2900 የሚሆኑትን እንደሚቀንስ ይፋ አድርጓል። አይሲአርሲ 2006 ላይ በጀቱ 1.8 ቢሊዮን የስዊዝ ፍራንክ ሲሆን በዶላር ሲቀይር 2.2 ቢሊዮን ብር ነው የተባለው። በዚህም በጀቱ መጽደቁ ታውቋል። ነገር ግን ይህ በጀት ከባለፈው ዓመት ሲነጻጸር የ17 በመቶ ጉድለት እንዳለው ቀይ መስቀል ይፋ አድርጓል። በዚህም እንግዲህ ወደ 2900 የሚሆኑ ሰራተኞችን እንደሚቀንስ ነው ያስታወቀው። የኮሚቴው ፕሬዚዳንት ማሪያና እንዳሉት ከሆነ ጦርነት፣ እንደዚሁም መፈናቀል፣ እንደዚሁም ደግሞ የእርዳታ ሰጪዎች መቀነስና የህግ ጥሰቶች ናቸው ይህንን እንዲቀንስ ያደረገብን። የዓለም አቀፍ ህግ ጥሰቶች በቀይ መስቀል ላይ እየታዩ ይገኛሉ፣ እንደ አሜሪካን ጭምር ማለት ነው። እንግዲህ እርዳታ ስለማያደርጉ በዚህ ምክንያት ነው የቀነሰው ሲሉ